9 ዓመት አካባቢ ሰርቻለሁ ትግራይ ውስጥ ማለት ወደ ከትግራይ ወደዚህ ለመምጣት ለምን ወሰንክ? አይደለም ነዳጅም የለም። እዚህ ጋር ምን እንደተረዳው ታውቃላችሁ? እኛ ለአንድ 2 ሳምንት ይመስለኛል ነዳጅ ጠፍቶ በጣም ተቸግረን ነበር። በጣም ብዙ ስቃይ ያሳልፈናል። ማለት ሹፌሮች ለሊቱ ሙሉ ነዳጅ ሲጠብቁ ነበር። እሱም ቢሆን ተስፋ አላቸው ቢያንስ ነዳጅ እናገኛለን የሚል ማለት ነውና አሁን በትግራይ ላይ ማለት ትግራይ ላይ የሆነ ያለው ደግሞ ከባድ ነው። ማለት በውድ ገዝተህ መስራት አትችልም። ነዳጅ ማደያ ገብተህ መቅዳትም አትችልም። ለዚህ እኛ ምን ያህል ተቸገርን ለ2 ሳምንት። ትግራይ ውስጥ ደግሞ ወደ 5 አመቱ ከማደያ ነዳጅ ቀርቶ ያውቃል። ምን ያህል ስቃይ እያሳለፈ እንዳለ ለመረዳት በጣም ቀላል ማለት ጭንቅላት ያለው ኖርማሊ ፖዚቲቭ የሚያስብ ሰው ሊረዳው የሚችለው ነገር ነውና እዚህ ላይ እንትን ብታደርጉ መንገድ ትራንስፖርትም ከትግራይ የመጡ በኪኖችን ከትግራይ የመጡ ሹፌሮችን የትግራይ ህዝብ በጣም ጠንካራ ሰራተኛ ነው። ሰርቶ መብላት ነው የሚፈልገው፣ እርዳታን አይፈልግምና እንድትተባበሯቸው ስል እጠይቃለሁ። ወደ ጥያቄ ልመለስ። መከላከያ ነበርኩ ቤተሰብ ለማገዝና በመተ እዚህ ደግሞ በተስፋ ስትጠብቅ ማለት አንተ ራሱ መቼ እንደምትመለስ ራሱ አታውቅም።